መንገዱ ከበደኝ፣ አቅጣጫ ጠፋብኝ ብለው ተጨንቀዋል? እንኳን ወደ ህይወት ኮምፓስ በደህና መጡ። እዚህ ጋር ሁልጊዜ አዲስ ተስፋ፣ አዲስ ጥንካሬና ትክክለኛውን አቅጣጫ ያገኛሉ። የህይወት ኮምፓስን ዛሬውኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቁጣና ቂመኝነት እያደረገብህ ያለውን ክፉ ነገር ለማየት አይኖችህን ክፈት። የጎዱህን ሰዎች የወሰዱብህን ጉልበት መልሰ የራስህ አድርግ። ሰዎች በአንተ ላይ ከአንተው የቀሙትን ኃይል እንዲኖራቸው ስትፈቅድ እየደከምክ ትሄዳለህ። ይህ የሚሆነው ደግሞ በበደሉህና በጎዱ ሰዎች ላይ ጥላቻንና ቂምን አመቀ በመያዝ ነው። በዚያን ጊዜ ለመኖር ለመሻሻል የሚያስችልህን የግልህን ጉልበት ለእነዚያው ሰዎች አሳልፈህ ትሰጣለህ። የመተኛትና የማረፍ የመመገብ ፍላጎትና የመዝናናት ስሜትህ ከማቃወሱም ባሻገር የስሜት ቀውስ ውጤት ለሆኑ ህመሞች ራስህን ታጋልጣለህ። በተጨማሪም የጎዱህን ሰዎች ልክ እስክታስገባና ኃይልህ እንደተመለሰ እስኪሰማህ ድረስ የህይወትህን ጉዞ ታቆማለህ። ትኩረትህ የተወሰደው ኃይልህ ላይ ስለሚሆን ማለት ነው። የየዕለት ኑሮ ከሰዎች ጋር ያገናኝሃል። በዚህ ግንኙነት ውስጥ ደግሞ ሰዎችን የመጉዳትና በሰዎች የመጎዳት ሁኔታ የማይቀር ነው። ስለሆነም የጎዱህ በመሰለ ሰዎች ላይ ለመልቀቅ የማትፈልገውን ጠንካራ አሉታዊ ስሜት ስትይዝ አቅም እያጣህ ትሄዳለህ። ይህንን አትርሳ። ቂምና ጥላቻ የያዝክበትን ሰው በአንተ ላይ ጉልበት ያለው ሰው ነው። እርሱ የአንተን ሁኔታ ይቆጣጠራል እንጂ አንተ የራስህን ሁኔታ የመቆጣጠሩ ጉልበት አይኖርህም። ሰውየው በተገኘበት ቦታ የማትገኘውና ስሙ በተጠራበት ጊዜ ሁሉ ስሜትህ የሚቃወስበት ምክንያቱ ኃይልህን ስለተቀማህ ነው። ምናልባት እስካሁን ድረስ ስታገኛቸውና አብረሃቸው ስታሳልፍ የመረጋጋትና የመደገፍ ስሜት የሚሰጡህን ሰዎች ለይታቸዋል ብዬ አስባለሁ። በተቃራኒው ደግሞ ባገኘሃቸው ጊዜም ስለ እነርሱ ስታስብ ውስጥህን የሚጎቱትና የሚያደክሙት ሰዎች እንደዚያውም አውቃቸዋል ብዬ ጠረጥራለሁ፣ አስባለሁ። እነዚህ ኃይልህን የሚያደክሙት ሰዎች ለይተህ በማወቅ ከእነርሱ ደካማ አመለካከት ተሽለህ በመገኘት በሁኔታቸው አለመነካት፣ አለዚያም ከእነርሱ ጋር የሚኖርህን ግንኙነቶች የምትገድብበትን መንገድ ማመቻቸት። ካልቻልክ ደግሞ ስለ እነርሱ ማሰላሰልን ማቆም አስፈላጊ ነው። ከእይታህ የወጣ ሰው ከትውስታህም የወጣ እንደሚሆን አትርሳ። ስለተከታተላችሁን እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ተጨማሪ አነቃቂ የህይወት የሚቀይሩ ቪዲዮዎችን ለማግኘት ሰብስክራይብ ያደርጉ። እናመሰግናለን።